ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬ ደግሞ ተመልሼ መጥቻለሁኝ። ከብዙ ቆይታ በኋላ አይደለ ቢያንስ 10 ቀን ይሆናል አድርገኝ አይደለ? አዎ ያው አልተመቸኝም ነበረ። ታውቃላችሁ እንግዲህ መዳም ቤት ያው ብዙ አይመችም ቪዲዮ ለመስራት መቼም አትፈርዱብኝም ማለት ነው። እና በተረፈ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ደግሞ መጥቻለሁ ማለት ነው። ያው ቪዲዮውን ላይክ አድርጉ፣ ከወደዳችሁ ደግሞ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ዛሬ የብዙዎቻችሁን ጥያቄ ይዤላችሁ መጥቻለሁ ማለት ነው። ያው ሰሞኑን የምናየው ከሆነ እንግዲህ ያው ዩቲዩብ ሞኔታይዝድ እያነሳብን ይገኛል። እንግዲህ ምክንያቱ ይሄ ነው ባይባልም እንግዲህ ያው ምክንያቱም እኔ ቻናሌን ቢያንስ ወደ 3-4 ሰው ነበረ ሞኔታይዝድ ያደርግልኝ የነበረው መጨረሻ ላይ ጊዜ ሪስጠው ሰማይ ጋር ነበረ ሞኒ የሆነልኝ። ከዛም ግን አልከፈለሽም ወይ ብላችሁ የጠየቃችሁኝ አላችሁ። በጣም ብዙ ጥያቄ ግን ያው ቪዲዮ አልሰራሁም እውነት ለመናገር ስላልተመቸኝ ማለት ነው። እና እስካሁን ሰርተሽ እንዴት አልተከፈለሽም? አድሰንስሽ ሲዘጋ አብሮ ነው የተዘጋው ወይ ስትሉኝ የነበራችሁ አላችሁ። ለእናንተ እንግዲህ ያው መልስ ልስጣችሁ ብዬ ነው ዛሬ መጠየቃችሁኝ ያላችሁ። አልተከፈለሽም ወይ መስኪ ወይኔ ስታሳዝኝ እያላችሁኝም ነበረ እና ለእናንተ እንግዲህ መልስ ይሆናል ብዬ እንግዲህ ያሰብኩትን ይዤላችሁ መጥቻለሁ ማለት ነው። ስነግራችሁ እውነት ለመናገር ዩቲዩብ ከፍሎኛል፣ አልዋሽም ከፍሎኛል፣ እግዚአብሔር ይመስገን። የከፈለኝ ደግሞ በሰማይ በኩል ነው። ያው በሱ አካውንት ነበረ ገንዘብ እየተላለፈልኝ፣ እግዚአብሔር ይስጠው። እሱም ደግሞ ሁሉ ነገር ተወጥቶ ገንዘቡንም ወደ ወንድሜ አካውንት ትራንስፈር አድርጎልኛል ማለት ነው። በድጋሚ አመሰግናለሁ ወንድም ሰማይ። እና ያው አሁን ሞኒ ስለተነሳ ቪዲዮ እየለቀቅን ደግሞ ላይ እየገባን አይደለም ብዙዎቻችን፣ ግን ተስፋ አለን እንግዲህ እግዚአብሔር ከፈቀደው ያው ይሳካል የሚል እምነት አለን። ካልተሳካም እንግዲህ ምንም ማለት አይደለም። በጣም ከብዙ ሰው ጋር ተዋውቀናል፣ በጣም ከብዙ ቤተሰብ ጋር ተዋውቀናል እና ትልቁ ነገር ለኛ ሰው ደህና ሰው ማግኘታችን ነው። በቃ መልካም ሰዎችን ማፍራት ነው እውነት ለመናገር እና በጣም ብዙ መልካም ሰዎችን አግኝተናል። መልካም ሰዎችን አፍርተናል። ወደዚህ ወደ ሚዲያ መጣን እንግዲህ ወደ 1 አመት ወደ 8-9 ወር አካባቢ እንደዛ ነው እንግዲህ። ግን እግዚአብሔር ይመስገን መልካም ሰው እውነት እኔ እንደውም ዩቲዩብ የከፈለኝ ራሴ በሰራው ሳይሆን በጊፍት ነው። ብዙ ጊዜ እግዚአብሔር ይመስገን እኔ ቤት በጣም ብዙ ልጆች አሉ መልካም የሆኑ ሰውን የሚያግዙ። ስም ጠርቼ አልጨርስም፣ እውነት ስም ጠርቼ መጨረስ አልችልም። አንዱም የመጀመሪያ ክፍያ ላይ እንደውም በጣም ብዙ ነው የነበረኝ። ሁለተኛው ላይም እንደዛ፣ ግን እሱን ሳላወጣ ነበር አድሰንስ የተዘጋው ማለት ነው። እና ግን እግዚአብሔር ይመስገን በጣም ብዙ ልጆች አሉ በጊፍትም እየረዱ በጣም በቃ እኔ እንጃ እውነት እግዚአብሔር ይስጣቸው። እንግዲህ በወጣ ይተካ ነው። ያው ቪዲዮ አልሰራውም እውነት ለመናገር ግን አንድ ቀን ቪዲዮ ሰራዱኝ ያልኩኝ ነበረ የነበረው። ያው ዛሬ ደግሞ ትንሽ ሰዓት ጊዜ አገኘሁኝና ቪዲዮ ልስራ ብዬ ነው። ስማቸውን ጠርቼ አልጨርስም እኔ በጣም ብዙ ናቸው። በጣም እግዚአብሔር ይመስገን። ያንን ደግሞ እንግዲህ የተከፈለኝን ገንዘብ ሰማይ ደግሞ ወደ ወንድሜ አካውንት ትራንስፈር አድርጎልኛል። እሱንም በድጋሚ አመሰግናለሁ። ይሄን ባያደርግልኝ አድሰንሴ እስካሁን ገንዘቡ እዛ ነበር የሚቀመጠው ማለት ነው። ግን እግዚአብሔር ይስጠው እሱም ለእኔ ሲል ራሱ አዲስ አካውንት ከፍቶ፣ እውነቴን ነው የምላችሁ ማርያምን ሰውን ካላመሰገንን ጥሩ አይደለምና ላመሰግነው ነው የምወደው። ምክንያቱም ለእኔ ሲል አዲስ አካውንት ከፍቶ የማይፈልገውን አካውንት ማለት ነው ማይጠቀምበትን ከፍቶ ነው እንግዲህ በዛ ገንዘብ እንዲተላለፍልኝ ያደረገው። ሆኖም ግን ተከፍሎኛል። ብዙዎቻችሁ ትጠይቁኛላችሁ ወይኔ መስኪ እስካሁን ሞኒ ሆነሽ አልተከፈለሽም ወይ ዩቲዩብ አልከፈለሽም ወይ እምትሉኝ አላችሁ። ግን ከፍሎኛል። ያው ግን ቪዲዮም እያቋረጥኩኝ ነው እየቀነስኩ ያለው በመሀል እየተጠራሁኝ እየመጣሁኝ ነው ቪዲዮንም ቀርጸው ማለት ነው። አሉ የሚጠይቁ ልጆች አሉ። መስኪ ወይኔ ሳይከፈልሽ ነው የተዘጋው፣ ሞኒሽ የተነሳው ሳይከፈልሽ ነው ትሉኛላችሁ። ግን ተከፍሎኛል እግዚአብሔር ይመስገን። አንድ እድል ሰጥቶኛል ማለት ነው። አንድ እድል ሰጥቶኛል እግዚአብሔር ይመስገን። ከፍሎኛል። ያው እስካሁን ቪዲዮ ያልሰራሁትም ያው አልተመቸኝም ነበረ። ብዙ ከስራ ጋር ያው አይመችም ታውቃላችሁ፣ ማዳም ቤት የምትሰሩ በዛ አጋጣሚ ነው ያልሰራሁት ማለት ነው። ከዚህ በኋላ ያለው ደግሞ እግዚአብሔር ያውቃል፣ ይስተካከላል አይስተካከልም እግዚአብሔር ነው የሚያውቀው። ግን አሁኑ ይህንን ይመስላል እላችኋለሁ ውድ ቤተሰቦቼ። እንግዲህ
ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ የሚያደርጋችሁ እንግዲህ ያው ወደፊት ቻናላችን ሞኒታይዝድ ከሆነ እንግዲህ ይጠቅመናል ማለት ነው። እናንተ ደግሞ አበረታቱን። አዲስ ቤተሰብ ደግሞ ይህ ቪዲዮ ደግሞ ለመጀመሪያ ጊዜ የምታዩ ሰብስክራይብ ያደረጋችሁ ላይክ እና ኮመንት ማድረጋችሁን አትርሱ ለማለት ነው። እንግዲህ አጠር ያለች ቪዲዮ ለእናንተ ለስራ ብዬ ነው። ምክንያቱም ያው ስለምትጠይቁኝ ብዙዎቻችሁ ስለምትጠይቁኝ ለእናንተ እንግዲህ መልስ ነው ብዬ ነው የመጣሁት ማለት ነው። እሰራለሁ ቪዲዮ አንዳንድ ቪዲዮ እሰራለሁ እለቃለሁ። ያኛው ቻናሌን ደግሞ ሰብስክራይብ ያደረጋችሁ አበረታቱኝ፣ አብረን ታይዘን እንደግ ማለት እወዳለኝ። እኔ እኮ ያስቀኛል ያስቀኛል ለመናገር ቪዲዮ ሰራ ምን የመሳቅ እንትን ይለኛል እና አመሰግናለሁ ውድ ቤተሰቦቼ አብራችሁኝ ስለቆያችሁ አብራችሁኝ ስለነበራችሁ እስካሁንም አይዞሽ በርቺ ጎበዝ ጠንካራ ነሽ እያላችሁኝ ከጎኔ ስታበረታቱኝ ስትደግፉኝ የነበራችሁ ሁላችሁንም አመሰግናለሁኝ ማለት ነው። ቀጣይ እንግዲህ ሌላ ቪዲዮ ደግሞ ይዤ እመጣለሁ። በዛንስ አንዳንዴ ቪዲዮ ለቃለሁኝ ማለት ነው። ማያ ቲዩብን እስቲ ሰብስክራይብ እያደረጋችሁ አበረታቱኝ፣ ሰብስክራይብ አድርጉ ውድ ቤተሰቦቼ። ያው እርስ በርስ ተያዘን እንደግ ማለት ነው። ቤተሰብ እንግዲህ ለዛሬ የነበረኝ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ባይ ማለት ነው። መስኪንም ሰብስክራይብ አድርጓት እስቲ ሰብስክራይብ ያደርጋችሁ አበረታቷት አበረታቷት ማለት ነው። መልካም ቆይታ ተመኘውላችሁ። ባይ